ቴህራን በአሜሪካና ኢራን መካከል ከተኩስ አቁሙ ቀነ ገደብ ማብቃት 2 ቀን ቀደም ብሎ ይደረጋል ለተባለው የሁለተኛው ዙር ድርድር እንደማትገኝና ውድቅ እንዳደረገች ዘገባዎች እየወጡ ነው። በትናንትናው ዕለት ምንም እንኳን ዶናልድ ጄ ትራምፕ አሜሪካን ወክለው የሚደራደሩ አባላትን ምክትል ፕሬዝዳንት ጄዲ ቫንስን ጨምሮ ወደ ፓኪስታን ኢስላማባድ እንደሚልኩ ቢናገርም ኢራን አሜሪካን አናምንም እኛን ድርድር እያለች እሷ አዲስ ጦር ለመክፈት አስባለች ብለዋል። ይህንንም ያሉበት ምክንያት አንደኛ አሜሪካ በትናንትናው ዕለት የኢራንን መርከብ ካርጎ ሺፕ በሆርሙዝ አጠገብ መምታቷና በቁጥጥር ስር ማዋሏ ነው። ሁለተኛ ዶናልድ ጄ ትራምፕ በትናንትናው ዕለት በሰጡት ንግግር ከኢራን ጋር ሁለተኛውን ዙር ድርድር እንደሚያደርጉ፣ ኢራኖች ካልተስማሙ ግን ከዚህ በኋላ በኢራን ምድር ያለ ድልድይ የተባለ ቴህራን በአሜሪካና ኢራን መካከል ከተኩስ አቁሙ ቀነ ገደብ ማብቃት 2 ቀን ቀደም ብሎ ይደረጋል ለተባለው የሁለተኛው ዙር ድርድር እንደማትገኝና ውድቅ እንዳደረገች ዘገባዎች እየወጡ ነው። በትናንትናው ዕለት ምንም እንኳን ዶናልድ ጄ ትራምፕ አሜሪካን ወክለው የሚደራደሩ አባላትን ምክትል ፕሬዝዳንት ጄዲ ቫንስን ጨምሮ ወደ ፓኪስታን ኢስላማባድ እንደሚልኩ ቢናገርም ኢራን አሜሪካን አናምንም እኛን ድርድር እያለች እሷ አዲስ ጦር ለመክፈት አስባለች ብለዋል። ይህንንም ያሉበት ምክንያት አንደኛ አሜሪካ በትናንትናው ዕለት የኢራንን መርከብ ካርጎ ሺፕ በሆርሙዝ አጠገብ መምታቷና በቁጥጥር ስር ማዋሏ ነው። ሁለተኛ ዶናልድ ጄ ትራምፕ በትናንትናው ዕለት በሰጡት ንግግር ከኢራን ጋር ሁለተኛውን ዙር ድርድር እንደሚያደርጉ፣ ኢራኖች ካልተስማሙ ግን ከዚህ በኋላ በኢራን ምድር ያለ ድልድይ የተባለ